በዓለም ላይ 80% የሚሆነው ሀብት በ20% የሰዎች እጅ ላይ ብቻ ለምን እንደሚገኝ አስባችሁ ታውቃላችሁ? ብዙዎቻችን ድህነትን እንደ ዕጣ ፈንታ ወይም እንደ አጋጣሚ እናየዋለን። ነገር ግን ሳይንሱና ሳይኮሎጂው ሌላ እውነታ ይነግረናል። ድህነት አብዛኛውን ጊዜ የሚጀምረው ከኪስህ ሳይሆን ከአእምሮ ነው። ድህነትን በጣም በጠላው ቁጥር አእምሮህ በድህነት ላይ ብቻ ትኩረት እንዲያደርግ እያዘዝከው ነው። ለካ ድሃ የምንሆነው ስለሌለን ሳይሆን የለም በሚለው አስተሳሰብ አእምሯችንን ስላሰርነው ነው። ዛሬ በህይወት ሚዲያ ሳይንሳዊ ምክሮችንና የሰው ልጅን ስነ ልቦና መሰረት በማድረግ ወደ ሀብት እንዳትጓዝ ሰንሰለት ሆነው የያዙን 5 አደገኛ የአስተሳሰብ ስህተቶችን እነግርሃለሁ። ይህን ቪዲዮ ስታይ ስለ ገንዘብ ያለን አመለካከት ይቀይረዋል። እስከ መጨረሻው አብረኸኝ ቆይ። የመጀመሪያው ስህተት ኢንስታንት ግራቲፊኬሽን ይባላል። ይህ ማለት የዛሬን ደስታ ለነገ ስኬት አሳልፎ መስጠት አለመቻል ነው። በሳይኮሎጂው ዘ ማርሽማሎ ኤክስፐሪመንት የተባለ ታዋቂ ጥናት አለ። ህፃናት አንድ ማርሽማሎ አሁን ከመብላት ታግሰው ቆይተው 2 እንዲበሉ ሲነገራቸው ታግሰው የቆዩ ህፃናት ካደጉ በኋላ በኑሯቸው እጅግ ስኬታማ መሆናቸው ተረጋግጧል። በገንዘብ ቋንቋ ገቢ ሲጨምር ወዲያውኑ አዲስ ልብስ ወይም ስልክ የምትገዛ ከሆነ አእምሮ በዶፓሚን ሱስ እየተመራ ነው። ሀብታም አስተሳሰብ ግን ዲሌይድ ግራቲፊኬሽን ወይም ደስታን የማዘግየት ጥበብ አላቸው። ታዲያ ምን ላድርግ? በማንኛውም ጊዜ አንድን ነገር ለመግዛት ስታስቡ የ48 ሰዓት ህግን ተጠቀሙ። አንድ ነገር ለመግዛት ሲያጓጓችሁ ቢያንስ ለ2 ቀናት ታገሱ። ያ የዶፓሚን ስሜት ሲረግብ ያ ልትገዛው ያሰብከው ነገር አላስፈላጊ መሆኑን ትረዳለህ። ሁለተኛው ስህተት ለእይታ መኖር ነው። ሌሎችን ለማስደንገጥ ወይም አለው ለመባል። በእኛ ማህበረሰብ ውስጥ አቅምን ያላገናዘቡ ድግሶች እና ሰርጎች ትልቅ የድህነት ምንጮች ናቸው። በማይኖር ገንዘብ ለማትወዳቸው ሰዎች ለጊዜያዊ ክብር ስትል የምታወጣው እያንዳንዱ ሳንቲም ለወደፊት ነፃነትህ የምትከፍለው ዋጋ ነው። ሳይንሳዊ እውነታም ይህ ነው። እውነተኛ ሀብታሞች ሀብታም ለመምሰል ሳይሆን ሀብታም ለመሆን ይሰራሉ። ዋረን በፌት ለ10 ዓመታት በአንድ አሮጌ ቤት ውስጥ መኖሩን አስታውስ። አንድ ጥያቄ ልጠይቃችሁ። ካለፈው 1 ወር ወጫችሁ ውስጥ ለሰው ለማሳየት ብቻ ያወጣችሁት ስንት ነው? በቅንነት ኮመንት ላይ አስቀምጡ። ሶስተኛውና በጣም አደገኛው ስህተት ስካርሲቲ ማይንድሴት ወይም የድህነት ንዝረት ነው። ይህ አስተሳሰብ ገንዘብ የለም፣ አይገኝም፣ ቢገኝም ያልቃል በሚል ፍርሃት ላይ የተመሰረተ ነው። በአእምሯችን ውስጥ ሬቲኩለር አክቲቬቲንግ ሲስተም የተባለ ክፍል አለ። እሱ የሚሰራው አንተ ትኩረት የሰጠውን ነገር ፈልጎ ለማግኘት ነው። ሁሌም ስለ እጥረት የምታስብ ከሆነ አእምሮህ የሚያየው እድሎችን ሳይሆን መሰናክሎችን ብቻ ነው። በአንጻሩ አበንደንስ ማይንድሴት ወይም የተትረፈረፈ አስተሳሰብ ያላቸው ሰዎች ገንዘብ ልክ እንደ አየር በየቦታው እንዳለና በእውቀት እንደሚገኝ ያምናሉ። አእምሮህ እድሎችን እንዲያይ ከፈለግ ፍርሃትን በእውቀት ተካው። አልችልም የሚለውን ቃል እንዴት እችላለሁ በሚል ጥያቄ ተካው። ጥያቄ አእምሮህ መፍትሄ እንዲፈልግ ያነሳሳዋል። አራተኛው ስህተት ኢንቨስትመንትን መፍራት ነው። በአንድ የገቢ ምንጭ መታመን። ኢኮኖሚስቶች እንደሚሉት ደሞዝ የህልምህ መገንቢያ ሳይሆን ለጊዜያዊ ህልውና ማቆያ ነው። ጥናቶች እንደሚያሳዩት በአማካይ 1 ሚሊዮነር ቢያንስ 7 የተለያዩ የገቢ ምንጮች አሉት። ይህ ሪስክ ማኔጅመንት ወይም አደጋን የመቀነስ ጥበብ ነው። አንድ የገቢ ምንጭ ሲኖርህ ያ ምንጭ ሲቋረጥ ህይወትህ ይቆማል። የሀብታም አስተሳሰብ ገንዘብ እንዴት ለኔ ይሰራል ብሎ ያስባል። የድሃ አስተሳሰብ ግን እኔ እንዴት ለገንዘብ እሰራለሁ በሚለው ላይ ብቻ ያቆማል። ትንሽ ገንዘብ ኢንቨስት ማድረግ በረጅም ጊዜ ውስጥ እንዴት ትልቅ ሀብት እንደሚሆን ያሳያል። አምስተኛውና ዋነኛው ስህተት መማርን ማቆም ነው። ትምህርት ቤት ስትጨርስ መማር አብቅቷል ብለህ ካሰብክ እድገትህ እዛው ላይ ይቆማል ማለት ነው። ካሮል ድዌክ የተባለችው የሳይኮሎጂ ባለሙያ ፊክስድ ኤንድ ግሮዝ ማይንድሴት በሚለው ጥናቷ እንደገለጸችው ስኬታማ ሰዎች ውድቀትን እንደ ትምህርት፣ አዲስ እውቀትን ደግሞ እንደ ሀብት ያያሉ። ሀብታም ለመሆን ደግሞ መጀመሪያ ራስ ላይ ኢንቨስት ማድረግ አለብህ።
የኪስ ክብደት በቅንጭላትህ ውስጥ ባለው እውቀት ልክ ነው። እንግዲህ ድህነት የአስተሳሰብ ውጤት ከሆነ ሀብትም የአስተሳሰብ ውጤት ነው። አስታውስ፣ ለውጥ የሚጀምረው ከውሳኔ ነው። ዛሬ የተለየ አስተሳሰብ ይዘህ ብትነሳ ከ6 ወር በኋላ የተለየ ህይወት ይኖራል። ይህ ህይወት ሚዲያ ነው። በሚቀጥለው ቪዲዮ እስክንገናኝ ቪዲዮ ከጠቀመ ሰብስክራይብ እና ላይክ ማድረጉን አትርሳ። ቻው።